Torunun küçük bir kızı boğmuş gölde. Ben yapmam. O çocuk gibiydi. Onun dilinden bir tek ben anlarım. Evet! İbret alem için bunu dar ağacında boğacağım. ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ የምንመለከተው ፊልም የሰው ልጅ ምን ያህል ጨካኝ እንደሆነ በሌላ በኩል ደግሞ ፍቅር ምን ያህል ቻይ እንደሆነ የሚያሳይ እጅግ ልብ የሚነካ ታሪክ ነው። ፊልሙ ስለ አንድ የአእምሮ እድገቱ ውስን ስለሆነ አባትና ስለ ብልህ ልጃቸው ይተርካል። ፍትህ በጎደለበት ዓለም ንጹህ ልብ ያላቸው ሰዎች የሚከፍሉት ዋጋ ምን ያህል ከባድ እንደሆነ አብረን እንመለከታለን። ታሪኩ የሚጀምረው በአንዲት ትንሽ መንደር ውስጥ ነው። ሜሞ የአእምሮ እድገቱ ከ6 ዓመት ልጅ የማይበልጥ ነገር ግን ልቡ በንጽህና የተሞላበት ነው። ከሚወዳት ትንሽ ልጁ ኦቫና ከአሮጌት እናቱ ጋር ይኖራል። የሜሞና የኦቫ ግንኙነት አባትና ልጅ ብቻ ሳይሆን ሁለት ምርጥ ጓደኛሞች ይመስላል። ሜሞ በግ በጠባቂነት እየሰራ የሚያገኘውን ገንዘብ ለኦቫ ደስታ መዋል ብቻ ነው የሚያውቀው። አንድ ቀን ኦቫ በመንገድ ላይ ያየችውን ሃይዲ የተባለችውን የካርቱን ቦርሳ በጣም ትወደዋለች። ሜሞ ያንን ቦርሳ ሊገዛላት ቃል ይገባል። ነገር ግን ቦርሳውን ሌላ ሰው ሲገዛው ሜሞ በተፈጥሮ የዋህነት ቦርሳውን ለመቀማት ይሞክራል። ይህ ክስተት የሜሞን ሕይወት ወደ መቀየር የመጀመሪያው እርምጃ ይሆናል። የቦርሳው ገዢ የጦር መኮንን ሲሆን ሜሞን በጥፊ መቶ ያባርረዋል። ሜሞ ለምን እንደተመታ እንኳን አይገባውም። ከቀናት በኋላ ሜሞ በጎቹን እየጠበቀ ሳለ ያ የጦር መኮንን ልጅ ከጓደኞቿ ጋር ስትጫወት ያያታል። ልጅቷ ሜሞ ስታው እየሮጠች ወደ ባህር ዳርቻው ገደል ትሄዳለች። ሜሞ ቦርሳውን እያየ ይከተላታል። በድንገት ልጅቷ እግሯ ተንሸራቶ ከገደሉ ጫፍ ላይ ትወድቃለች። ሜሞ በድንጋጤ ተከትሏት ይወርዳል። ውሃ ውስጥ ገብቶ ሊያድናትም ይሞክራል። ነገር ግን ልጅቱ ድንጋይ ላይ ተጋጭታ ሕይወቷ አልፏል። ሜሞ የሞተችውን ልጅ አቅፎ እያለቀሰ ሲወጣ የመንደሩ ሰዎችና የልጅቷ አባት ይደርሳሉ። ሁኔታውን ያየው የጦር መኮንን ሜሞ ልጁን እንደገደላት ደመደመ። ሜሞ አልገደልኳትም ወደቀች እያለ ቢጮህም ማንም የሚሰማው አልነበረም። ያለምንም ማጣራት በዱላ እየደበደቡ ወደ እስር ቤት ወሰዱት። እስር ቤት ውስጥ የሜሞ ሕይወት ወደ ሲኦል ሆነ። የጦር መኮንኑ ስልጣኑን ተጠቅሞ እስረኞቹን ሜሞን እንዲደበድቡት ያዛል። ሜሞ ወደ ክፍል ቁጥር 7 ሲገባ እስረኞቹ እንደ ሕፃን ገዳይ ቁጥረውት ከፍተኛ ድብደባ ፈጸሙበት። ሜሞ ግን ስለ ህመሙ ሳይሆን ስለ ልጁ ኦቫ ነበር የሚያለቅሰው። ኦቫ ትጠብቀኛለች፣ ወደ ቤቴ መሄድ አለብኝ እያለ ሲያለቅስ የክፍሉ አለቃ የነበረው ሰው ሜሞ የአእምሮ ችግር እንዳለበትና ንጹሕ ሰው እንደሆነ መጠራጠር ይጀምራል። ሜሞ በየቀኑ የሚናገረው ንግግርና የዋህነቱ ቀስ በቀስ የጨካኝ እስረኞችን ልብ ማለስለስ ጀምሯል። በውጭ ያለው ዓለም ሜሞን እንደ አውሬ ሲመለከተው፣ በክፍል ቁጥር 7 ውስጥ ግን ሌላ ታሪክ እየተፈጠረ ነበር። አንድ ቀን እስር ቤት ውስጥ በተነሳ ረብሻ ሜሞ የክፍሉን አለቃ ሕይወት ያድናል። ከዚህ በኋላ እስረኞቹ በሙሉ ከሜሞ ጎን ይቆማሉ። የሜሞ ብቸኛህን ልጁን ኦቫን ማየት ነበር። እስረኞቹ አንድ የማይታሰብ ዕቅድ አወጡ። በድብቅ ኦቫን ወደ እስር ቤት ሊያስገቧት ወሰኑ።
ይህ ለሁሉም አደገኛ ቢሆንም ለሚሞ ደስታ ሲሉ ተባበሩ። ኦቫ በምግብ ማመላለሻ ጋር ውስጥ ተደብቃ ወደ ክፍል ቁጥር 7 ገባች። አባትና ልጅ ሲገናኙ የነበረው ስሜት የእስረኞቹን ዓይን በእንባ ራሰው። በጨለማ እስር ቤት ውስጥ ለጥቂት ሰዓታት ብርሃን ፈነጠቀ። ሜሞ እና ኦቫ ሲጫወቱ እስረኞቹ በሙሉ የራሳቸውን ቤተሰብና የሰሩትን ስህተት ማሰብ ጀመሩ። ሜሞ ለእነሱ ንስሐና ፍቅርን አስተማራቸው። ነገር ግን ደስታ ብዙም አልቆየም። የጦር መኮንኑ ሜሞ ላይ የሞት ፍርድ እንዲበየንበት ተጽዕኖ አደረገ። ፍርድ ቤቱ የሜሞን የአእምሮ ሁኔታ ከግምት ሳያስገባ በስቅላት እንዲሞት ወሰነ። ይህ ውሳኔ እስረኞቹንና የሜሞን ጠበቃ አስቆጣ። ኦቫ አባቷ ንጹሕ መሆኑን ለማረጋገጥ የራሷን ምርመራ ጀመረች። ልጅቷ በወደቀችበት ቀለያት አንድ ምስክር እንደነበረ አወቀች። እሱም አንድ ከዳተኛ ወታደር ነበር። ኦቫ ይህንን ወታደር አግኝታ እንዲመሰክር ለመነችው። ነገር ግን የጦር መኮንኑ ይህንን ሲሰማ ምስክሩን በድብቅ አስገደለው። የሜሞ የመዳን ተስፋ ጨለመ። የመሰቂያው ቀን ተቆረጠ። ሜሞ ስለ ሞት ምንም ያውቅም። እሱ የሚያውቀው ወደ መልአክነት እንደሚቀየር ብቻ ነው። የስቅላቱ ቀን ሲቃረብ በክፍል ቁጥር 7 ውስጥ የነበሩት እስረኞችና የጠመንጃ አስከባሪው አንድ ትልቅና አደገኛ ውሳኔ ላይ ደረሱ። ሜሞ ንጹሕ እንደሆነ ሁሉም አምነዋል። ስለዚህ አንድ ሰው በሜሞ ቦታ ተተክቶ መሞት አለበት ወይም ሜሞን በድብቅ መውጣት አለባቸው። እዚህ ጋር ነው ፊልሙ ትንፋሽ የሚያስቆርጠው። በክፍሉ ውስጥ የነበረው ሌላ እስረኛ በሕይወት የመኖር ተስፋ የሌለውና ልጁን በሞት ያጣባት በሜሞ ምትክ ራሱን ለመስዋዕትነት አቀረበ። እቅዱ እጅግ ምስጢራዊ ነበር። የጠመንጃው አስከባሪው የሜሞን ስም ከዝርዝሩ አውጥቶ በሌላ ስም ቀየረው። በዚያች አስፈሪ ሌሊት ሜሞ ከእስር ቤት በድብቅ እንዲወጣ ተደረገ። በምትኩ ሌላ ሰው ገመዱን በአንገቱ ላይ አጥልቆ ተሰቀለ። ይህ መስዋዕትነት የተከፈለው ለፍትህ ሳይሆን ለአንድ አባትና ልጅ ንጹሕ ፍቅር ነበር። ሜሞ ከእስር ቤት ሲወጣ የጠበቀችው ኦቫ ነበረች። የጠመንጃው አስከባሪ ሁለቱንም በጀልባ አሻግሮ ከሀገር እንዲወጡ ረዳቸው። የጦር መኮንኑ እጁን የገደለው ሰው እንደተሰቀለ አምኖ ተቀምጧል። እውነታው ግን ንጹሕ ፍቅር አሸንፎ ነበር። ፊልሙ ሲጠናቀቅ ሜሞ እና ኦቫ በአዲስ ሀገር አዲስ ሕይወት ሲጀምሩ እናያለን። ሜሞ አሁንም ያንን የዋህ ፈገግታውን ባላጣም። ኦቫ አደገች፣ ትልቅም ሴት ሆነች። እናም ለአባቷ ነፃነት የተከፈለው መስዋዕትነት ለዘላለም ታስታውሳለች። ተአምር በክፍል ቁጥር 7 የሚያስተምረን ነገር ቢኖር በጨለማ ውስጥም ብርሃን አለ፣ በጨካኔ ውስጥም ቢሆን ደግነት አለ። የሰው ልጅ ታላቅነቱ በጉልበቱ ሳይሆን በመስዋዕትነቱ ነው። ይህ ታሪክ ልባችሁ እንደነካው ተስፋ አድርጋለሁ። የሜሞ ንጽሕና፣ የኦቫ ጥንካሬና የእስረኞቹ ለውጥ ለሁላችንም ትልቅ ትምህርት ነው። እውነትና ፍቅር በመጨረሻ ያሸንፋሉ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በቀጣይ በሌላ አስተማሪ ታሪክ እስከምንገናኝ ቸር እንሰንብት። Ben yapmadım. O çocuk gibiydi. Onun dilinden bir tek ben anlarım. Mehmet! İbret alem için bunu dar ağacında boğacağım.